ዛሬ ማተርኒቲ ኤንድ ፔዲያትሪክስ ኮርስን በዚህ አጭር ቪዲዮ ከቨር አደርግላችኋለሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የዲኤስ ነርሲንግ አካዳሚ ተከታታዮች በሙሉ እንዴት ናችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ተትረፍርፎ ብዝት ይበልልኝ ያልኩ ዛሬ ማተርኒቲ እና ፔዲያትሪክስ ኮርስን በጣም ባጭሩና በቀላሉ በዚች ቪዲዮ ከቨር እናደርጋለን ማለት ነው። ስለዚህ አሁን እናንተ ማተርኒቲ በተመለከተ ፔዲያትሪክስ በተመለከተ ምን ላይ ፎከስ ማድረግ እንዳለባችሁ ዋና ነጥቦችን በዚች አጭር ቪዲዮ አካትቻለሁ ማለት ነው። ስለዚህ ሁሌም እንደምንለው ለቻናላችን አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ኤንድ ሼር ማድረጋችሁን አትርሱላችኋለሁ። ኦኬ ወደ ፔዲያትሪክስ ስንመጣ ሳም ይላችኋል ወይም ደግሞ ሲቨር አኪዩት ማልኒውትሪሽንን በምታስቡበት ጊዜ ዌይት ፎር ሄይት ኦር ዌይት ፎር ሌንግዝ ሌዛን -3 ዜድ ስኮር ኦር ሚድ ሃፐር አርም ሰርከምፍራንስ ሌዛን 11.5 ሴንቲሜትር ኦር ባይላተራል ኤዴማ ካላቸው ሲቨር አኪዩት ማልኒውትሪሽን ኢንዲኬት ያደርጋል ማለት ነው። እናንተን ስለ ሲቨር አኪዩት ማልኒውትሪሽን ሲጠይቃችሁ ይሄንን ሌዛን -3 ዜድ ስኮር ወይም ደግሞ ሞዋክ ሌዛን 11.5 ሴንቲሜትር መሆኑን በግልጽ ያስቀምጥላችኋል ማለት ነው። እናንተ ይሄንን ማየት ነው። ሌላኛው ባይላተራል ፒቲንግ ኤዴማ ካለ ኮምፕሊኬትድ ሲቨር አኪዩት ማልኒውትሪሽንን ኢንዲኬት ያደርጋል ማለት ነው። ከዚህ ጋር ተያይዞ ሜዲካል ኮምፕሊኬሽኖችም ካሉ ለምሳሌ ስለ ማልኒውትሪሽን እነዚህን ቁጥሮች ካስቀመጠ በኋላ ሌላ ተጨማሪ ዲዚዝ ኒሞኒያ ሊል ይችላል፣ ሌላ ነገር ሊጨምርባችሁ ይችላል። እንዲሁም ደግሞ ባይላተራል ፒቲንግ ኤዴማ አለ ሊል ይችላል፣ ወይም ደግሞ ፌልድ አፒታይት ቴስት ሊል ይችላል ማለት ነው። ያኔ ኮምፕሊኬትድ ሲቨር አኪዩት ማልኒውትሪሽን ትላላችሁ። ሌላኛው ደግሞ ማን አለ መሰላችሁ? አንኮምፕሊኬትድ ሲቨር አኪዩት ማልኒውትሪሽን አለ። ያ ምንድነው? እነዚህን ቁጥሮች ራሳቸውን ይይዛል፣ ግን ባይላተራል ፒቲንግ ኤዴማና ሜዲካል ኮምፕሊኬሽን እሱ ላይ አታዩም ነው ማለት ነው። ኦኬ ሌላኛው ምንድነው? እዚህ ላይ ሪዞማል ኢዝ ዩዝድ ፎር ዲሃይድሬሽን ኢን ሲቨር አኪዩት ማልኒውትሪሽን። ለምሳሌ ለበርን ፔሸንት የምንሰጠው የፍሉድ አይነት ሬንገር ላክቴት ሲሆን ለሲቨር አኪዩት ማልኒውትሪሽን ደግሞ የምንሰጠው ሪዞማል ይሆናል ማለት ነው። ይሄ ሪዞማል ማለት ምን ማለት ነው? ሪ ማለት አሁን ይሄ ሪዞማል ሲባል ሪሃይድሬሽን ሶሉሽን ፎር ማልኒውትሪሽን ማለት ነው። ኦኬ ስለዚህ ይሄ ማለት ለማልኒውትሪሽን የሚሰጥ ስፔሻል ፍሉድ ነው ማለት ነው። ሶ ለበርን ደግሞ ሬንገር ላክቴት እንደሆነ ለማልኒውትሪሽን ደግሞ ሪዞማል እንደሆነ መርሳት የለባችሁ ማለት ነው። F75 F100 እና ሩቲፍ የሚባሉ አሉ ማለት ነው። F75 ስታቢላይዜሽን ፌዝ ነው። ይሄ ማለት ልጁ ኮምፕሊኬትድ ሆኗል፣ በጣም ተጎድቷል። ያንን ስታቢላይዝ ለማድረግ F75ን እንጠቀማለን። ይሄ ማለት 75 ኪሎ ካሎሪ ፐር 100 ml ነው ማለት ነው። በ100 ml ላይ 75 ኪሎ ካሎሪ እንዳለ ነው የሚነግረን። ይሄን የምንጠቀመው ግን ለስታቢላይዜሽን ፌዝ ነው፣ ወይም ደግሞ ኮምፕሊኬትድ የሆነውን ሕፃን ልጅ ለመመለስ ነው ማለት ነው። F100 ደግሞ ሪሃቢሊቴሽን ፌዝ ነው። ይሄ 100 ኪሎ ካሎሪ ያለበት ነው። ራፒድ ዌይት ጌይንን ለማግኘት የምንጠቀመው ልጁ በደንብ ካገገመ በኋላ ይሄንን F75ን እንሰጣለን ማለት ነው። ሩቲፍ ደግሞ አውት ፔሸንት ትሪትመንት ነው። ይሄ ያን ያክል ኮምፕሊኬትድ የሆኑበት ነገር የለም፣ ግን ማልናሪሽድ መሆናቸውን ኢንዲኬት የሚያደርግ ነገር አለ። ስለዚህ ቤታቸውም ይሄንን ወስዶ መጠቀም ይችላሉ ማለት ነው። ይሄ ፕላምፕኔት የምንለው ነው። ስለዚህ በዚህ መልኩ ትይዛላችሁ ማለት ነው። ኦኬ ሌላኛው ዳንጀር ሳይን፣ ምናልባት ስለ ህፃናቶች ተነስቶ ይመጣል። ይሄ ዳንጀር ሳይን ወይም የአደጋ ምልክት የምንላቸው አሉ ማለት ነው። ይሄ አንኤብል ቱ ድሪንክ፣ ቮሚቲንግ ኤቭሪቲንግ፣ ኮንቨልዥን፣ አንኮንሽስነስ፣ እነዚህ የዳንጀር ሳይን ምልክቶች ናቸው ማለት ነው። እነዚህን መርሳት የለባችሁም።
ሌላኛው ስትራይደር አት ሬስት ይሄ ሲቨር ዲዚዝን ወይም ደግሞ ሲቨር ኒሞኒያን ኢንዲኬት ያደርጋል። ይሄ ስትራይደር አት ሬስት ማለት ህፃን ልጅ ልክ እረፍት ላይ ሆኖ ራሱ ለመተንፈስ የሚቸገር አይነት ነገር ከሆነ ወይም ስትራይደር ኢን ካልም እንለዋለን አይኤምኤንሲአይ ላይ ማለት ነው። ይሄንንም ታሳቢ እንድታደርጉ ነው። ሌላኛው ሰም ዲሃይድሬሽን አለ። ትረስቲ ፕላስ ስኪን ፒንች ስሎ ልጁ ኢገርቱ ድሪንክ ነው ወይም ደግሞ ለመጠጣት ይፈልጋል እና ስኪን ፒንች ስሎው ነው። ሲቨር ዲሃይድሬሽን ደግሞ አንኤብል ቱ ድሪንክ ፕላስ ስኪን ፒንች ቬሪ ስሎውሊ ነው ማለት ነው። ስለዚህ ሲቨር ዲሃይድሬሽን እና ሰም ዲሃይድሬሽን በዚህ ኮምፔር ማድረግ ትችላላችሁ በቀላሉ። ኢር ዲስቻርጅ ደግሞ ግሬተር ዛን 14 ዴይዝ ከሆነ ክሮኒክ ኢር ኢንፌክሽን ነው። ኢር ዲስቻርጅ ሌስ ዛን 14 ዴይዝ ከሆነ ደግሞ አኪዩት ኢር ኢንፌክሽን ነው ማለት ነው። ወደ ኤችአይቪ በምንመጣበት ጊዜ ዲኤንኤ ፒሲአር ፖዚቲቭ ከሆነ ኤችአይቪ ኢንፌክትድ መሆኑን ኮንፊርም እናደርጋለን ወይም ደግሞ ይህ ልጅ ኤችአይቪ ኢንፌክትድ ነው እንላለን ማለት ነው። ስፔሻሊ እስከ 18 ወር ድረስ። ከ18 ወር በኋላ ደግሞ ይሄ አንቲቦዲያቸው ፖዚቲቭ ከሆነ ኤችአይቪ ያለባቸው እንላለን ማለት ነው። ፖዚቲቭ ዲኤንኤ ፒሲአር ካለ ወይም ደግሞ ዲኤንኤ ፒሲአር እነዚህ ህፃናቶች ፖዚቲቭ ከሆኑ ስታርት ኤአርቲ ኢሚዲየትሊ ማለት ነው። ፕሮፊላክሲስ ምናምን ማለት አያስፈልግም። ኤአርቲ ትሪትመንት መጀመር አለባቸው ኢሚዲየትሊ ማለት ነው። ኦልሬዲ ኤችአይቪ ፖዚቲቭ ናቸው። ስለዚህ ኤአርቲ ድረግን መጀመር አለባቸው ማለት ነው። ኦኬ ሌላኛው ኖርማል ኒዮናታል ቴምፕሬቸር አንድ ህፃን ልጅ ኒዮናታል ልጅ ኖርማል ቴምፕሬቸሩ ከ36.5 እስከ 37.5 ይሆናል ማለት ነው። ከ37.5 በላይ ከሆነ ሃይፐርተርሚያ እንላለን። ከ36.5 በታች ከሆነ ደግሞ ሃይፖተርሚያ እንላለን። ሶ ቤስት ትሪትመንት ኦፍ ሃይፖተርሚያ ደግሞ ካንጋሮ ማዘር ኬር ይሆናል ማለት ነው። ኦኬ ኒዮናታል ቴታነስ ላይ ስትመጡ ደግሞ ትሪስመስ ፕላስ ኢነቢሊቲ ቱ ፊድ ነው ወይም ደግሞ ሎክጃው የምንለው ነው ማለት። ይሄ የመንጋጋ ቁልፋት የምንለው ነው። እዚህ መስል አካባቢ ፋሻል መስል አካባቢ ስፓዝም ይኖራቸዋል ወይም ደግሞ ለመንቀሳቀስ ይቸገራሉ ማለት ነው። በልጂንግ ፎንታኔል ደግሞ ሰጀስት የሚያደርገው ሜኒንጃይተስ ነው ማለት ነው ህፃናቶች ላይ። ይሄ አይኤምኤንሲአይ ላይ ያሉ ዋና ዋና ነገሮችን አንስቼ ነው እዚህ ላይ ያስቀመጥኩላችሁ። ስለዚህ በልጂንግ ፎንታኔል ካለ ሜኒንጃይተስን ሰጀስት እንደሚያደርግ መርሳት የለባችሁም። ወደ ጃውንዲስ በምንመጣበት ጊዜ ኢንቮልቪንግ ፓልምስ ኤንድ ሶል ኢዝ ሲቨር ጃውንዲስ መሆኑን አትርሱ። ፓልምና ሶሉን የእጅ መዳፉና እግሩን እንደዚህ ከለር ቼንጅ ካለው ሲቨር ጃውንዲስ ነው ማለት ነው። ስለዚህ ቀያይሮ ደግሞ ከተጠቀመ ያው ጃውንዲስ ሊሆን እንደሚችልም ማሰብ አለባችሁ ማለት ነው። ሌላኛው ሎው በርዝ ዌይት ሌስ ዛን 2500 ግራም ነው ወይም ደግሞ 2.5 ኪሎግራም ሲሆን ሎው በርዝ ዌይት እንላለን ማለት ነው። ቻይልድ ዊዝ ቲቢ ሹድ ቢ አሰስድ ፎር ማልኒውትሪሽን። አንድ ቲቢ ዴቨሎፕ ያደረገ ልጅ ቲቢ ያለው ልጅ አሰስ የምናደርገው ሪስክ የሚሆኑት ለምንድን ነው የሚለውን ነገር ማሰብ አለባችሁ። ቀድመን ማላሪሽድ መሆናቸውን ቼክ ማድረግ ይኖርብናል። አንድ ጊዜ ጥያቄ ላይም ስለነበረ ማለት ነው። ጄኒክ ኤክስፐርት ላይ በምንመጣበት ጊዜ ይሄ ቲቢ ዲያግኖስ ስናደርግ ቻይልድ ቲቢ ዲያግኖስ ለማድረግ ጎልድ ስታንዳርዱ ምንድነው? ጄኒክ ኤክስፐርት ነው ማለት ነው። ለምሳሌ ፓልሞናሪ ቲቢ በአዳልት ስፑተምን እንደምንጠቀም ሁሉ ለቻይልድ ደግሞ ጄኒክ ኤክስፐርት እንደምንጠቀም መርሳት የለባችሁ ማለት ነው። ዌን ካም ቱ ቫክሲን ደግሞ ኦፒቪ ዘ ሞስት ሂት ሴንሲቲቭ መሆኑን አትርሱ። ቢሲጂ ዘ ሞስት ላይት ሴንሲቲቭ መሆኑን አትርሱ። ቫክሲን ቪያል ሞኒተሪንግ ደግሞ ስንመጣ ሴም ከለር አስ አውተር ሰርክል ይሄ ቫክሲን ዲስካርድ መደረግ እንዳለበትም መርሳት የለባችሁም። ቪያሉ አለ ስታዩት ከውጭና ከውስጡ አንድ ላይ ከለር ተመሳሳይ ከለር ካላቸው ወይም ደግሞ ዳርክ ከሆነ ቫክሲኑን ምን እናረጋለን? ዲስካርድ እናረጋለን ማለት ነው። ቫክሲን ኬረር ዩዝድ ፎር ትራንስፖርት ነው። ለምሳሌ ካምፔን ወይም ዘመቻ በሚኖሩበት ጊዜ የክትባት እንትን በሚኖሩበት ጊዜ ክትባት ይዘንበት የምንሄደው ቫክሲን ኬረር ይባላል። ኮልድ ቦክስ ደግሞ ዩዝድ ፎር ሎንገር ስቶሬጅ ነው። ለምሳሌ ፍሪጅ በማይሰራበት ጊዜ በሚበላሽበት ጊዜ ያለውን የቫክሲን እዛ ኮልድ ቦክሱ ላይ ማስቀመጥ እንችላለን። ሰፋ ላለ ጊዜም ስለሚሰጠን ወይም ደግሞ ጊዜም ከቫክሲን ኬረር የተሻለ ስለሆነ ማለት ነው። ዊዚንግ ለአስም ቲፒካል ሲምፕተም መሆኑንም መርሳት የለባችሁ። እንደምታውቁት እዚህ ላይ ሰመሪ ቪዲዮ እየሰራን ነው።
እናንተ ስትለፉ መታችኋል በደንብ ብዙ ደክማችኋል ያንን ነገር ባጭሩ የሚጠቀልላችሁ ቪዲዮ ነው ለመስራት እየሞከርኩ ያለሁት ማለት ነው ስለዚህ እናንተም በደንብ አንደርስታንድ አድርጋችሁ ዋና ነገሮችን በደንብ መያዝ ፈተናውን ስትሰሩ ይሄን ሜን ነገራቸውን ማስታወስ አለባችሁ ከዛ ጥያቄውን ደግሞ ወደ ሎካል ማምጣት መቻል አለባችሁ ማለት ነው ምንም ታምር አይደለም ባይዚው ጥያቄው ስለዚህ የሚለው ነገር ደግሞ ታያላችሁ ማለት ነው So OPV most sensitive መሆኑን most heat sensitive መሆኑን BCG the most light sensitive መሆኑን vaccine vial monitoring same color as outer circle discard መደረግ እንዳለበት vaccine carrier used for transport እና cold box ደግሞ used for longer storage እንደምንጠቀመው መርሳት የለባችሁም ማለት ነው ዊዚንግ ላይ ስትመጡ ለአስም ቲፒካል ሲምፕተም እንደሆነ ብለዲ ዲያሪያ ላይ ሸግሎሲስ እንደሆነ ወይም ደግሞ ባዚለሪ ዳይዘንተሪ እንደሚሆን እና ፎሊክ አሲድ ፕሪቨንት ኒውራል ቲዩብ ዲፌክት ወይም ደግሞ ለኒውራል ቲዩብ ዲፌክት ፎሊክ አሲድን መውሰድ እንዳለባቸው መርሳት የለባችሁም ማለት ነው ሶ ሌላኛው ደግሞ ምንድነው ሃኒ ከለርድ ክረስት ካለ ኢምፒቲጎ ነው ኢምፒቲጎ ይሄ ስኪን ዲስኦርደር ነው ለስኪን ዲስኦርደር ቲፒካል ሲምፕተም ሃኒ ከለርድ ክረስት ነው ኢቺ ድራይ ስኪን ፕላስ ፋሚሊ ሂስትሪ ደግሞ አቶፒክ ደርማታይተስ መሆኑን አትርሱ ባርኪንግ ካፍ ፕላስ ስትራይደር ደግሞ ክሮፕን ኢንዲኬት ሊያደርግ እንደሚችል አትርሱ ድሮሊንግ ፕላስ ሲቨር ኦብስትራክሽን ደግሞ ኢፒግሎታይተስ መሆኑን አትርሱ ዉፒንግ ካፍ ለፐርቲዩሲስ ቲፒካል ሲምፕተም መሆኑን አትርሱ ኮፕሊክ ስፖት ለሚዝል ቲፒካል ሲምፕተም መሆኑን አትርሱ ሮዝ ስፖት ለታይፎይድ ፌቨር ቲፒካል ሲምፕተም መሆኑንም መርሳት የለባችሁ ማለት ነው አኪዩት ግሎሜሩሎኔፍራይተስ ላይ ስትመጡ ደግሞ ይሄ ኤዴማ ፕላስ ሃይፐርቴንሽን ፕላስ ሄማቹሪያ ቲፒካል ሲምፕተም ፎር ግሎሜሩሎኔፍራይተስ መሆኑን አትርሱ ኔፍሮቲክ ሲንድሮም ደግሞ ማሲቭ ኤዴማና ፕሮቲን ሎስ እንዳለ መርሳት የለባችሁ ማለት ነው ዋና ሲምፕተማቸው ነው እዚህ ላይ ያስቀመጥኩት እንዳትረሷቸው ኦኬ ሌላኛው ዳንጀር ሳይን ወደ ማተርኒቲ ስንመጣ ደግሞ ቫጂናል ብሊዲንግ ሲቨር ሄዴክ ብለርድ ቪዥን ኮንቨልዥን ካለ ቲፒካል ማለት ዳንጀር ሳይን ነው ማለት ነው ለማተርኒቲ ብለድ ፕሬሸር ላይ ወይም ደግሞ ሃይፐርቴንሲቭ ዲስኦርደር in pregnancy በምንመጣበት ጊዜ BP greater than 140/90 ከሆነ ሃይፐርቴንሽን መኖሩን እሱ ብቻውን ግፊቱ ብቻውን ከሆነ ደግሞ ገስቴሽናል ሃይፐርቴንሽን መሆኑን መርሳት የለባችሁም when come to preeclampsia ደግሞ ሃይፐርቴንሽን ፕላስ ፕሮቲኑሪያ መሆኑን አትርሱ ኤክላምፒሺያ ላይ ደግሞ preeclampsia ፕላስ ኮንቨልዥን መሆኑን አትርሱ ማግኒዚየም ሰልፌት ደግሞ prevent seizure ወይም ደግሞ seizure prevent ለማድረግ የምንጠቀም መድኃኒት መሆኑን አትርሱ ያ ደግሞ ምናልባት ሎዲንግ ዶዙም ሰጣችሁ ማይቆም አይነት ነገር ከሆነ ደግሞ ዲያዜፓምን ልትሰጡ እንደሚችሉ ማሰብ አለባችሁ ዴፊኒቲቭ ትሪትመንቱ ግን ዴሊቨሪ ኦፍ ቤቢ ኤንድ ፕላሴንታ ነው በእርግዝና ጊዜ የተፈጠረ ግፊት ስለሆነ እናት ልጇን ስትወልድ እና ፕላሴንታን ዴሊቨር በምታረግበት ጊዜ ይጠፋል ማለት ነው ኦኬ ሌላኛው ፕላሴንታ ፕሪቪያ ኮዝስ ፔንለስ ብሊዲንግ ነው ይሄ ምንም ህመም የሌለው ደም ይፈሳቸዋል ነው ፕላሴንታል አብረፕሽን ደግሞ ኮዝ painful bleeding ነው ማለት ነው vaginal examination is avoided if vaginal bleeding ካላቸው ፒቪን መጠቀም አይቻልም ነው ወደ RH ኔጌቲቭ ማዘር በመንመጣበት ጊዜ ደግሞ ምን ያስፈልጋታል አንታይዲ ያስፈልጋታል ይህ አንታይዲ should be given at 28 weeks of pregnancy and within 72 hours after delivery መሆኑንም አትርሱ 300 ሚሊግራም አይም ላይ ልንሰጣቸው እንደምንችል መርሳት የለባችሁም ማለት ነው ኦኬ ሌላኛው ወደ ትሩ ለበር በመንመጣበት ጊዜ ኮዝ ሰርቫይካል ዳይሌሽን ነው ሰርቬክሳቸው እየሰፋ ይሄዳል ኡነተኛ ሚጥ በሚሆንበት ጊዜ ፎልስ ለበር ግን doesn't dilate ሰርቬክስ ነው ሰርቬክሳቸው ቼንጅ አይሆንም ማለት ነው ፈርስት ስቴጅ ለበር በመንመጣበት ጊዜ ኦንሴት ኦፍ ለበር ቱ ፉል ዳይሌሽን መሆኑን አትርሱ ኤንድ ሰከንድ ስቴጅ በመንመጣበት ጊዜ ደግሞ ፉል ዳይሌሽን ቱ ዴሊቨሪ መሆኑን አትርሱ ያኛው ፈረስ ስቴጅ ለበር ሚት ከጀመረበት ሰርቬክስ ሙሉ በሙሉ ዲያሌት እስከሚያደርግበት ወይም ደግሞ እስከ 10 ሴንቲሜትር ማለት ነው 10 ሴንቲሜትር ማለት ነው ሰከንድ ስቴጅ ደግሞ ፉል ዲያሌሽን ቱ ዴሊቨሪ ኦፍ ቤቢ ነው ልጁ እስከሚወለድበት ጊዜ ድረስ ነው ሰርድ ስቴጅ ደግሞ ዴሊቨሪ ኦፍ ፕላሴንታ ነው ፕላሴንታ ዴሊቨሪ እስከሚደረግበት ነው ፎርዝ ስቴጅ ደግሞ ፈርስት 20 ሃወር
ፖስትፓርተም እናት ከወለደች 24 ሰዓት ውስጥ እኛ የምናደርግላት እንክብካቤ ይሆናል ማለት ነው። ኦኬ ሎቺያ ረብራ፣ ሎቺያ ሲሮሳና ሎቺያ አልባ የሚባሉ አሉ ማለት ነው። እናት ከወለደች በኋላ የሚፈሳት ኖርማል ፈሳሽ አለ ማለት ነው። ያ ሎቺያ ረብራ ሬድ ዲስቻርጅ ነው። ሎቺያ ሲሮሳ ፒንክ ዲስቻርጅ ነው። ሎቺያ አልባ ደግሞ ዋይት ዲስቻርጅ ነው ማለት ነው። ዌን ካም ቱ ፖስት ፓርተም ፌቨር ፖስት እናት ከወለደች በኋላ ትኩሳት ያላት ከሆነ ሰጀስት ፕሮፐራል ሴፕሲስ ነው ማለት ነው። ኢንፌክሽን እንዳላት ሰጀስት ያደርጋሉ። ኦክሲቶሲን ጥቅሙ ምንድነው? ፕሪቨንት ፖስት ፓርተም ሄሞሬጅ ነው። ይሄ ዩትራይን ኮንትራክት እንዲያደርግ ሰፖርት የሚያደርግ ነው ማለት ነው። the most common cause for postpartum hemorrhage is uterine አቶኒ ወይም ደግሞ ዩትረስ ኮንትራክት ሳይደረግ ሲቀር ደም ለመፍሰስ በጣም ሪስክ ነው። ሞስት ኮመን ኮዝ ፎር ፖስት ፓርተም ሄሞሬጅ ይሄ መሆኑን መርሳት የለባችሁም ነው። ሌላኛው ወደ ፋሚሊ ፕላኒንግ ዲፖ ፎር 3 months እንደሚያገለግል፣ ኢምፕላኖን ፕሮቴክት ፎር 3 years እንደሆነ፣ ጀድል ፕሮቴክት ፎር 5 years እንደሆነና IUCD ሎንግ አክቲንግ ሪቨርሰብል ሜተድ እንደሆነ 10+ years ሊያገለግል እንደሚችል ማሰብ አለባችሁ ማለት ነው። ኢመርጀንሲ ኮንትራሴፕቲቭ ደግሞ ይሄ ቤስት ቢሆነው within 72 hours ከተጠቀሙት ነው። ሌላኛው ላክቴሽናል አሚኖሪያ ነው። ይሄ ኢፌክቲቭ ነው መቼ? for 6 months if exclusive breastfeeding ካለ ላክቴሽናል አሚኖሪያም 98% ድረስ እርግዝናን መከላከል ይችላል ማለት ነው። ዛሬ እኔ ለእናንተ ባጭሩ ይሄውላችሁ በትንሽ ደቂቃ ውስጥ ነው ፔዲያትሪክስን እና ማተርኒቲን ከቨር ያደረኩላችሁ ያለሁት ማለት ነው። እናንተ አንብባችኋል። ያነበባችሁትን በዚህ ሰመራይዝ አድርጋችሁ ጥያቄውን ተረጋግታችሁ ማየት ነው። መጨናነቅ አያስፈልግም ማለት ተአምር አይደለም። አሁን እዚህ ከዘረዘርናቸው ማለት ነው ብዙ ጥያቄ ተነስቶ ሲመጣ ታያላችሁ። ግን ዋናው መረጋጋት የራሳችሁን ጥረት ማመን ነው ከናንተ የሚጠበቀው። ምናልባት ደግሞ ቴሌግራም ቻናላችን ጆይን ያላደረጋችሁ @ds nursing academy 2 ብላችሁ ቴሌግራም ላይ ገብታችሁ ሰርች ብታረጉ የምታገኙን ይሆናል። ቴሌግራም ግሩፓችን ከፈለጋችሁ ደግሞ @ds nursing 1 የሚል እዚህ ጋር የጻፍኩላችሁ ሳትሳሳቱ ሄዳችሁ ሰርች ብታረጉ ጆይን ማድረግ ትችላላችሁ ማለት ነው። እነዚህ ሁለት ኮርሶችን ይሄው ሰርቼላችኋለሁ። በተቻለኝ መጠን ጥያቄ በሚመልስላችሁ መልኩ ነው እዚህ ላይ ያስቀመጥኩላችሁ። እንግዲህ የዛሬው ክላሳችን ይሄን ይመስላል ማለት ነው። እስከዚህ ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰገንኩ። እኔ ደግሞ ከናንተ ጋር ቆይታ ያደረኩት ዴስ ነበርኩኝ። ቴንክ ዩ ቬሪ ማች። ሰላማችሁ ይብዛ።